ይመስልሻል? ምን ጎደለብሽ እስቲ? እኔ ምንም ጎሉኝ አይደለም እኔ ምንም ጎሉኝ አይደለም። ግን ለሷም አስቢ፣ እሷንም ድካም አስቢ። ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጄ ደከምኩ ብላ አፏን አውጥታ አልተናገረች። ሲጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራስ እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም። ውጡ አይቻልም አጨቅጭቋት ማለት ተረፍበት ማለት እችል ነበር። ግን ያው ያንቺ ሞራል ናት ደንብ አይደለም እረፍት ነው የምትፈልገው ብዬ መናገር እችል ነበር። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል ገና ክትባት አለው ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ናይ ያዣንት እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። እንደው ምክሽ ነው በሰብሽ ንቅንቅት ያሽ አትወጫትም። እንደዛ አይደለም እኮ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው። ጎረምሳዬ ጎርምሶልኛል፣ አድጎልኛል። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ እንደምታዩት ሻንጣዬን ሸክፌ ነው የመጣሁት። ያው እዚህ ያለኝን ቆይታ ጨርሻለሁኝ እንደኔ አስተሳሰብ ማለት ነው። ምክንያቱም ጠንከር ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። ብዙ ነገሮችን ተምሬያለሁኝ ማለት ላይክ አላ አይደለ ከእናታችሁ የምትወስዱት ነገር ይኖራል። ያው እኔም ልጅ አሳድጌያለሁ፣ በእርግጥ የእህቶቼ ልጆች አሳድጌያለሁ እና ምንም አልልም፣ ኤክስፒሪያንስ ነበረኝ ከዚህ በፊት። አሁን ደግሞ ያው ልጅ ሲኖረኝ ደግሞ ሞር በደንብ ጎብዣለሁኝና እናትነት ደግሞ በጣም ደስ ይላል። በጣም በብዙ ነገር ማለት ነው መባረክ ነው። በቃ ደስ የሚል ነገር አለው እና ከእናቴም ብዙ ነገር ተምሬያለሁኝ። ያው የምትማሩት ነገር ይኖራል። የራስ ልጅና ደግሞ ትንሽዬ ሲሆን ደግሞ በጣም ብዙ ነገር ማወቅ አለባችሁ። ከእናቴ ከእህቶቼ ባሻገር ደግሞ አንዳንድ ነገሮችን ያው ካሁን በኋላ ብቻዬን ስለመሆን ማለት ነውና አንዳንድ ነገሮችን ደግሞ ያው ስልካችሁን ለጥሩ ነገር መጠቀም ጥሩ ነውና እድሜ ለጎግል ላይ ሰርች ያደረኩኝ የሚያስፈልገኝን ማወቅ ያለብኝን ያው ካሁን ነው ሬዲ መሆን ያለብኝ ለወደፊቱም እና የሚያስፈልገኝን ነገር በሙሉ እድሜ ለስልኬ ጎግል ላይ ሰርች ያደረኩ